ሰላም እንደምንድናችሁ ኤስቲ አይፕሩፊት ቲም ይሄን ቪዲዮ የሚያቀርብላችሁ አይፕሩፊት ቲም ነው። ዛሬ የምናቀርብላችሁ ስለ ስፓውት የሚባል ፕላትፎርም ነው። ይሄንን ፕላትፎርም በአዲሱ ቻናላችን ላይ አይፕሩፊት ሲኦ የሚለው ቻናላችን ላይ ፖስት አድርገነዋል። ሶ ኢን ጀነራል ስፓውት ማለት ምንድን ነው? የፍሪላንሲንግ ፕላትፎርም ነው። የተለያዩ የኮንቨርሴሽን እና የስክሪፕት ሪዲንግ ታስኮችን በማፈጸም ላይክ የተለያዩ ንግግር ከሁለት ሰው ጋር በመሆን ንግግር በማካሄድ እንዲሁም የተሰጡትን ስክሪፕቶች በማንበብ ገንዘብ የሚከፈልበት ፕላትፎርም ነው ማለት ነው። ኢትስ ቬሪ ኒው፣ በቅርብ ጊዜ ስራ የጀመረ ነው። ዊቭ ቢን ቼኪንግ አውት ዲስ ፕላትፎርም ፎር ደ ፓስት 4 or 5 days ላለፉት 4-5 ቀናት ቼክ ስናደርገው ስንሞክረው ነበረ። ፔይ አውቱንም ሞክረነዋል። ሶ ኤቭሪቲንግ ኢዝ ሌጂት አባውት ዲስ ፕላትፎርም። ስለዚህ ዋና ዋና ሀሳቦቹ አፕላይ ለማድረግ በጣም ቀላል ነው። ከ5 ደቂቃ በታች ነው የሚፈጅባችሁ። እዛ ላይ ያሉት ታስኮች ወይም ስራዎች የኮንቨርሴሽን እና የሪዲንግ ታስኮች ብቻ ናቸው ያሉት ፎር ናው። እና ክፍያውም $4 ፐር አወር ነው። አንድ ሰው 15 ደቂቃ ነው ኮንቨርሴሽን ሀብ እንዲያደርግ የሚፈቀደው አንድ ስልክ ላይ ማለት ነው። 15 ደቂቃ ላይ ይጨርሳል። ደን አናዘር 15 ሚኒትስ መቀጠል ትችላላችሁ። ሶ ፐር 15 ሚኒትስ $1 ማለት ነው። ለአንድ ሰዓት $4 ማለት ነው። ሶ ይሄን ዲቴል በቻናላችን ላይ ታገኙታላችሁ። ደን አፕላይ ለማድረግ መጨረሻ ላይ ያስቀመጥነው ሊንክ አለ። ዩ ካን ጀስት ክሊክ ሊንክ ዲስ ሊንክ ኦር ይሄንን ክሊክ ሂር የሚለውን ሊንክ መንካት ትችላላችሁ ማለት ነው። ሌትስ ጀስት ክሊክ ዲስ ሊንክ ኤንድ ጎ አሄድ። ሶ ክሊክ እንዳደረጋችሁ ሊንኩን ወደዚህ ፔጅ ያመጣችኋል። እዚህ ፔጅ ላይ ሎጊን ለማድረግ ወይም ደግሞ መጀመሪያ ሳይን አፕ ለማድረግ we have to click this thing here. it's terms and agreements. then sign up ማለት እንችላለን ወይም ደግሞ continue with Google ማለት እንችላለን። ኦልሬዲ ሳይንድ አፕ የሆነ ጉግል አካውንት ካላችሁ እራሱ ኢንፎርሜሽኖቹን ከዛ ይወስድና ይቀጥላል። ኦር እዚህ ጋር ሳይን አፕ በማለት ኢሜይል እና ፓስወርድ በማስገባት እዚህ ጋር መቀጠል ይቻላል ማለት ነው። ደን በዚህ መልኩ ኢሜይል እና ፓስወርድ ከሞላም በኋላ ቬሪፋይ ካደረገ በኋላ ናው ቱ ሮቦት የሚለውን ክሬት አካውንት እንለዋለን። ደን እዚህ ጋር በአረንጓዴ እንደምታዩት ቼክ ዩር ኢሜይል ቱ ፊኒሽ ሳይኒንግ አፕ ወደ ኢሜይላችን ሚላክ ኮንፈርሜሽን ኢሜይል አለ ማለት ነው። ደን ወደ ኢሜይላችን ስንሄድ ወደ ጂሜይላችን ገብተን ኢሜይሉን ቼክ ስናደርገው እንደዚህ አይነት ኢሜይል ይደርሰናል ማለት ነው። ከዛ ኮንፈርም ዩር ኢሜይል የሚለውን እነካዋለን። ወደዚህ ያመጣናል። አገን ኮንፈርም ኢሜይል ስንለው ኢትስ ኮንፈርምድ ወደ ሬጅስትሬሽን ስቴፕ ገባ ማለት ነው። አፕሊኬሽን ፕሮሰስ ከዛ 4 ስቴፕ ነው ያለው። መጀመሪያ ላይ የሪኮርዲንግ ሴትአፓችን ምን ይመስላል የሚለውን ነው የሚጠይቁት። ሶ ኤክስተርናል ማይክሮፎን ካለን ዊ ካን ጀስት ሴይ የስ እዚህ ጋር፣ ከሌለን ደግሞ ኖ ብለን እናልፋለን። ሶ ሞስት ኦፍ ዩ በስልክ ስለሆነ ልትሰሩ የምትችሉት ኖ በማለት እናልፋለን። ከዛ አጌን ዋየርድ ሄድፎንስ ወይም ደግሞ ኤርበድስ ካለን ኤርፓድስ ምናምን የገመዱ ኤርፎን ምናምን ካለን አጌን የስ ማለት እንችላለን። ካልሆነ ደግሞ ጀስት ኖ በማለት ማለፍ እንችላለን። ግን አይ ሪከመንድ የስ ብለን ያሉትን የሆነ ብራንድ መርጠን የተለያዩ ብራንዶችን ያመጣል። ምንድነው ኤርፎናችሁ ወይም ሄድፎናችሁ ኢዚት ሶኒ፣ ኢዚት ሎጂቴክ፣ ኢዚት ሰምቲንግ የሚለውን ያስመርጣል። ሶ እንደዛ ብናደርግ አይ ቲንክ ኢትስ ቤተር ሬጂስተር ካደረግን በኋላ ማክሰፕት ለመደረግ ማለት ነው። ሶ የሆነ ማይክ ያለው ሰው በጣም ፕሪፈረብል ነው። ሄድሴት ወይም ደግሞ ኤርፎን ያለውም ሰው እንደዛው። ግን እዚህ ጋር መተን ሶስተኛው ቾይስ ፎን ቢልቲን ማይክሮፎን፣ የስልካችን ቢልቲን ማይክሮፎን አለው አይደለ? እሱን መጠቀም ብለን ሴሌክት ማድረግ እንችላለን። ደን እዚህ ጋር የስልካችንን ሞዴል እናስቀምጣለን። ለምሳሌ ዊክን ሆኖር X7 ቢ ብለን ማስገባት እንችላለን። ደን ኔክስት እንላለን። ደን ሌጋል ኔማችንን ማስገባት ነው እዚህ ጋር ሌትስ ሴይ ሄሎ ወርልድ
ፈርስት ኔም እና ላስት ኔም እዚህ ጋር ታስገባላችሁ። ኔክስት ትላላችሁ። የበርዝዴይ ነው እዚህ ጋር የምንሞላው። እዚህ ጋር ካላንደር አክሰስ ማድረግ እንችላለን ወይም ደግሞ ማኑዋሊ እዚህ ጋር መሙላት እንችላለን። መሙላት እንችላለን። ራንዳም ነምበር ነው የሞላሁት፣ ግን ትክክለኛ በርዝ ዴታችሁን መሙላት ትችላላችሁ። ዌክ ዩ ኩድ ጀስት እዚህ ጋር ወደ ካላንደር ሄዳችሁ ወደኋላ በመሄድ የሆነ አመት ላይ የሆነ ቀን ዝም ብለን ሴሌክት እናድርግ። ከዛ ኔክስት በማለት ደን ጀንደር እዚህ ጋር ፊሜል ሜል ኤኒቲንግ ethnicity just because we're black and African we have to say black or African descendant የሚለውን እንመርጣለን። ዋይት ከሆናችሁ ዋይት፣ country ኢትዮጵያ፣ ኔክስት እንላለን። ሶ እዚህ ጋር 3 ላንጉዌጅ መምረጥ ይጠበቅብናል ማለት ነው። እኔ I'm going to choose English, French and Amharic 3 ነው መምረጥ የምንችለው። የምትችሉትን ትመርጡና ኔክስት እንለዋለን። ፕራይመሪ ላንጉዌጃችንን አማሪክ ከሆነ አምሃሪክ፣ እንግሊሽ ከሆነ እንግሊሽ። ቤዚክሊ በእንግሊሽ ነበር መጀመሪያ የሞከርነው። ሌትስ ዱ አምሃሪክ አሁን ዱ ኔክስት። ከዛ በኋላ እዚህ ጋር ኮንፈርም እናደርግና ሴታፓችንን ከዛ ቴስት ይኖረናል ማለት ነው። ቮይስ ቴስት ነው የሚኖረው። So I'd like to receive SMS የሚለውን you can just unclick this ካልፈለጋችሁ ኢሜል እንዲደርሳችሁ ካልፈለጋችሁ we'll go to the last step። እዚህ ጋር አሁን ያለንን ማይክሮፎን ነው ኮንፈርም እያደረገ ያለው። the last step is 2 ሪኮርዲንግ እናስገባለን ራሳችንን ቀድተን ማለት ነው። I have read and agreed to the terms እንላለን። after that load input ስንል አሁን ላይ ያሉንን ኢንፑቶች የማይክሮፎን ኢንፑቶች ያመጣልናል ማለት ነው። እዚህ ጋር you can choose for me ለምሳሌ ሎጂቴክ ዩኤስቢ ሄድሴት ነው የምጠቀመው፣ ወይም ቢውልቲን የራሱን ሪልቴክ አር ኦዲዮ መጠቀም ይችላሉ የላፕቶፑን። ጀስት የእናንተ የስልክ ከሆነ የስልክ ማይክሮፎን እና ኤርፎን ከሆነ ደግሞ እዚህ ጋር ይመጣላችኋል ማለት ነው። አፍተር ዳት እዚህ ጋር የተቀመጡትን ስክሪፕት ማንበብ ነው። ማንበብ then ሰብሚት ማድረግ። ለማንበብ ፈርስት we have to click start recording እዚህ ጋር ይሄንን እናነባለን ማለት ነው። which means ጤና ይስጥልኝ ግሎባል ኤክስፕሬስ የደንበኞች አገልግሎት ነው። እባካችሁ በጣም ቸኩያለሁ። አንድ ጠቃሚ ጉዳይ ለማረጋገጥ ነበር የደወልኩት። የመከታተያ ቁጥሬ ወይም ትራኪንግ ነምበር ኢቲ -998822 ነው። አሁኑኑ ሲስተማችሁ ላይ ገብታችሁ እቃው የት እንደደረሰ ልታዩልኝ ትችላላችሁ። ስልኬን ይዤ እየጠበቅኩ ነው። እባካችሁ ፍጠኑልኝ። 3 ሰከንድ እንጠብቃለን። ደን ተመልሰን ይሄኛውን እንቀጥላለን። እባካችሁ በቶሎ እቃው በጣም አስቸኳይ የሆነ ህክምና። እነዚህን እናነብና ኤቭሪ ፓሴጅ ከጨረስን በኋላ ፎር 3 ሰከንድ ፓውዝ እያደረግን እንጨርስና ስታፕ ሬኮርዲንግ እንለዋለን። ደን ኔክስት እንለዋለን። ኔክስት ከማለታችን በፊት ለማስተካከል ሌላ አማራጭ አለን። ሪከርድ ያደረግነው ቮይስ ትክክል ሆኖ ከተሰማን we can just hit next። ካልሆነ ግን እዚህ ጋር የሪዱ በተን አለች። እቺን ሪዱ በተን በመንካት ድጋሜ ሪከርድ ማድረግ እንችላለን። let's just go ahead next እንላለን። ሌላኛው ፓሴጅ ይመጣልናል። it's ጤና ይስጥልኝ የሃይሌ ግራንድ ሆቴል የደንበኞች አገልግሎት ክፍል ነው። ሰው እዚህ ጋር ጥያቄ ምልክቶች ሲኖሩ ማስመሰል አለባችሁ። ላይክ ዝም ብሎ ስድ ንባብ ማድረግ ሳይሆን የጥያቄውንም ጥያቄያዊ ካይንድ ኦፍ አፕሮች ማድረግ ማለት ነው። ስታነቡት ክፍል ነው ማለት ሳይሆን ክፍል ነው ብሎ ዲስ ካይንድ ኦፍ ሜተድ በመጠቀም ኖርማል ናቹራል ለማድረግ መሞከር ማለት ነው። ሶ እንደ ቅድሙ ስታፕ ሬኮርዲንግ እንለዋለን። ሪከርድ ያደርጋል። ደን ስታፕ ሬኮርዲንግ እንለዋለን። ሶ ሬከርድ የተደረገው ነገር ከሚኒቱ በጣም ትንሽ ሆኖ እንደሆነ ካሰበ ፕላትፎርሙ እዚህ ጋር ዋርኒንግ ይሰጣቸዋል። are you sure you read the whole script? you will likely get rejected if you have not recorded the full script።
ሙሉ ስክሪፕቱን ካላነበባችሁ ሪጀክት ልትደረጉ ትችላላችሁ። እርግጠኛ ናችሁ ወይ? ካይንድ ኦፍ ኩዌስችን ነው። ሌትስ ጀስት ሴይ ኦኬ እና ደን ኔክስት እንላለን ድጋሚ ደን ፊኒሽ እንለዋለን። ፊኒሽ ስንለው ኮምፕሊት ማድረጋችንና አፕሊኬሽኑ መፈጸሙን የሚያሳይ ፕሮምፕት ይመጣልናል ማለት ነው። ጀስት ላይክ ዲስ። ደን በትንሹ ወደ 2 ቀን ሊፈጅ ይችላል አፕሩቭ እስኪያደርጉ። ሶ 2 days ሜቢ ደን አፕሩቫል ኢሜል ይደርሳችኋል ማለት ነው። አፍተር 2 days ኦፍ አፕሊኬሽን አፕላይ ካደረጋችሁ በኋላ ከ2 ቀን በኋላ እንደዚህ አይነት ኢሜል ሊደርሳችሁ ይችላል which says ፕሮጀክት ላይ እንድትሳተፉ የሚጋብዝ ወይም ኢንቫይት የሚያደርግ ከዛ ፔይአውት ዌያችሁን ሴትአፕ እንድታደርጉና ሬኮርድ ማድረግ እንድትጀምሩ ወይም ኮንቨርሴሽን ሀብ ማድረግ እንድትጀምሩ የሚጋብዝ ኢሜል ፕላስ ደግሞ ሌላ ኢሜል ዌልካም ቱ ስፓው ሚል ኢሜል እንደዚህ ይደርሳችኋል ማለት ነው። ይሄ ሁለቱ ኢሜል ከደረሳችሁ አክሰፕት ተደርጋችኋል፣ ስራ መጀመር ትችላላችሁ ማለት ነው። ሶ ይህ ቪዲዮ እንዳይረዝም እዚሁ ጋር እናበቃና ለዛሬ አፍተር ዩ ጌት አክሰፕትድ ደግሞ ምን ኤክስፔክት ማድረግ እንዳለባችሁ እንዴት መስራት እንደምትችሉ እና ፔይአውት ሜተድ እንዴት ሴት አፕ ማድረግ እንደምትችሉ ሌላ ቪዲዮ ሰራላችኋለሁ። ቴንክ ዩ ፎር ዩር ታይም።